ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ሁላችሁ ሰላም እግዚአብሔር ከሁላችሁም ጋር ይሁን። ትምህርተ ድነት የሰው ልጅ ትእዛዙ እግዚአብሔርን በማፍረሱ ከእግዚአብሔር ተለየ። በዲያብሎስም ቁራኝነትን ተይዞ በዲያብሎስ ተስፋ ተመርኩዞ 5500 ዘመናትን ኖረ። ከሰው ልጅም ውድቀት ጀምሮ የሰው ልጅ ፍላጎቱ ድህነትን ማግኘት ነበር። የሰው ልጅ የመዳን ተስፋው ከፈጣሪ ተቀብሎ በተስፋ ኖረ። የሰው ማዳን የእግዚአብሔር ማዳን በሰጠው ተስፋ መሰረት በነቢያት ትንቢት ተነገረ፣ ሱባኤ ተቆጠረ። ከዚህም ከደረሰ መከራ ፍጡር ሊያድነው አልቻለምና በሩቅ ብእሲ በሰው ደም ነፃ ሊወጣ አልቻለውም። የሰው ልጅ ባቀረበ መስዋዕት ባደረሰው ጸሎት የነበረበትን ዕዳ መሰረዝ ተሳነው። ነቢያት፣ ካህናት ለዘመናት የበሬ፣ የላም፣ የበግ መስዋዕትም የፍየል፣ የእህል፣ የዋኖስ እና የርግብንም መስዋዕት አቀረቡ። ስብም አጤሱ፣ የእንስሳንም ደም አፈሰሱ። ሰው ግን ማዳን አልቻላቸውም። ጽድቃችንን እንደ መርገም ጨርቅ ሆነ እንዳለ ነቢዩ ኢሳይያስ። ለአዳም በገባው ቃል ኪዳን መሰረት ድህነትን የናፈቀው መከራ ያስጨነቀው የሰው ልጅ ያዳነው ዘንድ ነቢያት በነበሩበት ትንቢትንም በተቆጠረበት ሱባኤ እግዚአብሔር አምላክ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ድነትን፣ ርቀትን፣ መከራ መሰረዝበት ማዳን ሲፈልግ ከነበረው ስጋ ጋራ ወሃቤ ሕይወት ሰጪ አዳኝ የሆነው ዘንድ መለኮት ተዋህደ፣ አዳነን። አጥቶ ሲሰቃይ የነበረው የሰው ልጅ ፈጣሪ የተዘጋ ስርዓቱ ርስቱን ገነት የተቀማ ልጅነቱን ያጣው አንድነቱን መለሰለት። ስለዚህ የምስራች ተነገረ፣ ድነት ተበሰረ። በዚህንም የሰው ልጅ ተጠቀመ፣ የነቢያትንም ትንቢት ተፈጸመ። ኦርቶዶክሳውያን ተዋህዶ የነገረ ድነትን አስተምሮ ምን እንደሆነ ከመመልከታችን በፊት ድነት ምን ማለት እንደሆነ በአጭሩ እንመለከታለን። በቅዱሳን መጽሐፋችን በተለያየ ቦታ ስለ ድነት ወይንም ስለ ማዳን የተገለጹ የተለያዩ ታሪኮችንም እናገኛለን። ከእነዚህ ለምሳሌ ያህልም የሚከተሉትን መጥቀስ ይቻላል። እስራኤላውያን ከግብፅ ባሕርነት ነፃ መውጣታቸውን እና በባሕር መካከልም በደረቅንም መሸጋገራቸውና ሲከተላቸው ከነበሩት ጠላቶቻቸው እጅን ማዳን፣ ኖህና ቤተሰቦቹ በመርከብን አማካኝነት ከጥፋት ውሃ ማዳናቸውን እንጣምን፣ ከሶርያዊ ከነበረ ለምጽም በዮርዳኖስ ውሃ ታጥቦ መዳኑ፣ እስራኤልን በንጉሱ በሕዝቅያስ ዘመን ከሰናክሬም እጅ በተአምራት ማዳናቸውንም ኖህም እነዚህን ሁሉ መዳኖችን ድነቶችንም ለጊዜው ድነቱን የተደረገላቸው ሰዎች ያስደሰቱትና ከመከራ ያዳኑትን ነገሮችንም ቢሆኑም ሁሉንም ጊዜያዊውና ድነታቸውንም በስጋና በዚህ ዓለም የተወሰነ ነበር። ይህንም ማለት የሰው ልጅ መሰረታዊ ችግር ያልፈታ ሰው ከተፈረደበት የሞት ፍርድ
ያላዳነ በሰው ልጅ የተጎሳቆለ ሕይወት ላይ ይህንን ነው የሚባለው። መሰረታዊና ተጨባጭንም ለውጥ ያላመጣ ነበር። ነገር ግን እነዚህ የማዳን ድርጊቶች እግዚአብሔር በልጁ ሰው ሆኖና መገለጥም በጊዜው ጊዜ ይፈጽሙ ዘንድ ያለውን አማናዊ ድነትን በጠላነት በምሳሌነት የሚያመለክቱ የተስፋ ጭላንጭሎች ነበሩ። ድነት ማለት ምን ማለት ነው? ድነት ስንል በኃጢአት ምክንያትንም የወደቀና የጎሰቆለ የሰው ልጅ ከደረሰበት ድቅና ሞት ሙሉ በሙሉ ነፃ መውጣቱንና አውጥቶ የነበረውን ጸጋ ማግኘቱን መጀመሪያ ከመበደሉ በፊት ወደ ነበረበት ሁኔታ ከዚህን ወደ በለጠ ደረጃ መድረሱ ማለታችን ነው።